የምታያቸው አባትን ነው በደንብ አድርገን ሀሳብ ለማንሳት እያሰብን ያለ ነው። እኚህ አባት የጎፋ ቅዱስ ገብርኤል ቤተክርስቲያን ካቴድራል አስተዳዳሪ ናቸው። ጎፋ ቅዱስ ገብርኤል ማለት ነው። የሚያውቃቸው እዛ አካባቢ ያለ ሰው ያውቃቸዋል። ቆሞስ አባ ኃይለ ኢየሱስ ተመስገን ይባላሉ ካልተሳሳትኩኝ። እኚህ አባት እንግዲህ በግል ኃጢአታቸው ብዙ ጥያቄ ተነስቶባቸው ነበር። እንዲተውም ጭምር ምክር ቀርቦላቸው ነበር። አባታችን እያደረጉ ያሉት ነገር አግባብነት ያለው አይደለምና እባክዎ ይህን ነገር ያቆሙ ተብለው ነበረ፣ እዚህ ጋር ለምትመለከቷቸው ማለት ነው። ነገር ግን እሳቸው ይህንን ነገር ክፉ ስራቸውን ከማቆም ይልቅ ይበልጡኑ የማጠናከር ስራ ላይ የቀጠሉት። ይሄ የግል ኃጢአት ነው። ነገር ግን የግል ኃጢአት የሚሆንበትና ማይሆንበት አለ። ለምሳሌ እንደኔ አይነቱ ምዕመን የሆነ በዝሙት ቢጠረጠር ወይ ደግሞ ዝሙት ቢፈጽም በቃ ንስሐ ገብቶ መመለስ ይችላል። በምንኩስና ያሉ ሰዎች ግን እንዲህ አይነት ህይወት ያዳግታቸዋል። በተለይ ስልጣነ ክህነት ያላቸው ሰዎች በዝሙት ቢጠየቁ፣ በዝሙት ቢከሰሱ፣ በዝሙት ቢጠረጠሩ ችግር ነው የሚኖረው። ስለዚህ የግል ኃጢአት ብቻ ሳይሆን የሚሆነው ስልጣነ ክህነትም ጭምር ጉዳይ ይሆናል እና ከዚህ ጋር በተገናኘ የደብሮ ሊቃውንትም አባቶች ኃላፊዎችም ጭምር ተነጋግረው ለመፍታትም ጭምር እሳቸውን ማነጋገር አባታችን ይሄ ነገር ይበቃል፣ እያደረጉት ያለው ነገር ጥሩ አይደለም እና እባክዎን ሲባሉ ምንም ፈቃደኛ አልነበሩም። እንደውም የገና ዕለት እንደውም በጣም ችግር ፈጥረው ነበር። የገና ዕለት ማህሌት ማለት ነው። ሌሊቱ ማህሌት ላይ በጣም ችግር ፈጥረው ነበር። ግርግርም ጭምር ተነስቶ ነበር እና እባክዎ ይሄ ነገር ያቆሙ፣ ካልሆነ የተያዘቦትን ቪዲዮ እናወጣዋለን የሚል ነገር ሲባሉ ቪዲዮ እኮ ኤአይ ነው፣ ቪዲዮ ኤአይ ነው ብዬ አስተባብላለሁ አይነት ነገር አሉ። እንግዲህ ይሄ ጊዜ ነው ነገሮቹ ጥሩ እየሆኑ ስላልሆነ ለእኔም የዛን ቀን ዕለቱ ላይ ወይ ደግሞ የዋዜማው ቀን ማለት ነው ለእኔም ቪዲዮ ተላከልኝ፣ አየሁትኝ፣ ከወንድሞች ጋር ተነጋገርኩበትኝ፣ ከአባቶች ጋር ለመምከር ሞከርኩ። ይሄ ነገር እንዴት ነው፣ ምንድን ያለው ነገር፣ ምን ያህል ድረስ ተካሂዷል የሚለውን ነገር ለማወቅ ጥሪ ያለሁኝ። በጣም ብዙ ጊዜ ተመክረዋል፣ ሊመለሱ ፈቃደኞች አሉ። ታዲያ ምንድን ነው ጉዳዩ ጸጋዬ ካላችሁኝ፣ እኚህ የምታዩቸው መነኩሴ አባ ኃይለ ኢየሱስ ማለት ነው የጎፋ ቅዱስ ገብርኤል ቤተክርስቲያን ካቴድራል አስተዳዳሪ ናቸው። አንድ ሚስት ቤታቸው አላቸው። አንድ ሚስት ቤታቸው አለ። ተጨማሪ ደግሞ ሌላኝ ሚስት ደግሞ ቤርጎ እየሄዱ የሚያገኟት አለ። አንዱ እንግዲህ ይህ የምትመለከቱት ቪዲዮ ነው ማለት ነው። ሌላ ክፉ ነገር ያለውን ነገር አላሳያችሁም። ይህ ብቻ ማሳየት ብቻ ነው። እኚህ ናቸው። እኚህ ተለምኗል። ይቅረቦ አባታችን ይቅረቦ ሲለመን ምንም ፈቃደኛ አይደሉም። ለማንኛውም ቪዲዮ እንደጋግሜ ለማሳየት ሞክራለሁኝ። እኚህ አባት ቅድም ያያቸዋቸው መነኩሴ ናቸው። በጣም ተለምሯል ብዙ ጊዜ ላይ እና ይሄ ቪዲዮ የተቀረጸው ቪዲዮ ሆቴል ላይ የተቀረጸ ቪዲዮ ነው፣ ወይ ደግሞ ሆቴል ላይ ቀርጻ የላከችልን ቪዲዮ ነው። ለምንድን ነው ቤት ማሄዱት የሚል ነገር ጥያቄ ሲጠይቅላቸው ቤት ደግሞ ሌላኛው ሚስታቸው ጋር እንዳይጋጭባቸው ከሌላኛው ሚስት ጋር እንዳይተዋወቁ፣ ስለዚህ በቤት ውስጥ ባለችው ሚስት ላይ ምንድን ነው የሚባለው ቺት እያደረጉ ነው የሚባለው መነኩሴ ናቸው። የትልቅ ካቴድራል የጎፋ ቅዱስ ገብርኤል የሚያክል ትልቅ ካቴድራል አስተዳዳሪ ናቸው። ቆሞስ ናቸው። መነኩሴ ናቸው። ካህን ናቸው። እንደዛም ሆኖ ግን ባለ ሁለት ሚስትም ጭምር ናቸው። አንድ ሚስት የቤታቸው ቋሚ አለች። ሁለተኛ ሚስት ደግሞ ሲያስፈልጋቸው ደግሞ ሆቴል እየጠሩ እየጋበዙ እንደዚህ ፈቃዳቸውን ፈጽመው የሚመለሱ ናቸው። ብዙ ሰው እንዳያውቅባቸው ደግሞ እኚህ የምትመለከቷቸው ማለት ነው፣ እዚህ ጋር ያያቸው ማለት ነው፣ እንዳይታወቅባቸው ደግሞ ኮፍያ አድርገው እንዳያችሁት እዚህ ቪዲዮ ላይ እንዳያችሁት ኮፍያ አድርገው ደግሞ ለመንቀሳቀስ በየሆቴሉ ሲርመጠመጡ ሲርመሰመሱ ይታያል። እና ይሄ ነገር በጣም ብዙ ጊዜ ተመክሮበታል፣ ምክር ተሰጥቶበታል። እንደ ካህናትም ጭምር ለመናገር መኳን። ነገር ግን እሳቸው ግን ፈቃደኛ አይደሉም። እንኳን ፈቃዳቸው ለመፈጸም ይቀርና አልፎ ተርፎ ጎፋ ላይ የሚካሄድ አንድ ጉባኤ ለምታስታውሱ በወር አንድ ጊዜ ምናምን ነገር የሚካሄድ ጉባኤ አለ እና እሱም ጉባኤ ጭምር ለማስቆምና ለመግታት ጭምር የሚሯሯጡ ሰው ሆኖ ተገኝተዋል። እና በጣም በሚያሳዝን ሁኔታ ላይ ኃጢአት እየሰሩ በደል እየሰሩ እግዚአብሔር ሸፍኖላቸው እያለ እንኳን ያንን አውቀው እንደው ማንም ሰው ባያቅብኝ ብለው ጸሎት አድርገው ከመኖር ይልቅ በማን አለብኝነት ስሜት ጉባኤ ማስተጓጎል፣ ጉባኤያት እንዳይካሄዱ ማድረግ፣ ካህናትን ማመነጫጨቅ፣ ከካህናት ጋር ግብግብ መፈጸም የሚታወቁ ሰው መሆናቸውን ነገር ደብሩ ላሉ ካህናትንም ጭምር ወንድሞችንም ጭምር ሰንበት ተማሪዎች ጭምር እንዳሳዘነ ሰምቻለሁኝና አሁንም ቢሆን
እንዲህ ያሉ አይነት መነኮሳት ሊኖረን አይገባም። አሁንም አባ ቤተክርስቲያናችን እንደዚህ አይነት ሰዎችን ቀኖና ሰጥታ ወደ ገዳም የሚሄዱበትን ሱባኤ የሚይዙበትን ነገር የሚመቻች የተሻለ ነው የሚሆነው። ካልሆነ ግን መነኩሴ ሆነው ቆባቸውን ደፍተው ሆቴል ሲገኙ ሲሄዱ ኮፍያና ሸሚዛቸውን ሱሪያቸውን ለብሰው ቤተክርስቲያን ሲመጡ ቆባቸውን አድርገው የምንኩስና ቆባቸውን አድርገው የሚመጡበት ምክንያት ያን ያህል ተገቢ ነው ብዬ አላስብም። ቤተክርስቲያን ስልጣነ ክህነት ባለው የሚመራ እንጂ ስልጣነ ክህነቱን ከማንም ጋር እየተልከሰከሰ በሚያፈርሰው ቤተክርስቲያን መመራት አለባት ብዬ አላምንም። ቆሞስ ከሆኑ ካህናት ከሆኑ መነኮሳት ከሆኑ ክብረ ክህነታቸውን አስጠብቀው እንጂ እንደፈለኩ አስተባብራለሁኝ እንደፈለኩ ሆናለሁኝ እየተባለ ግን ቤተክርስቲያን ውስጥ ሆነው ለዛውም በሕግም በስርዓትም የማይፈቀደውን ሁለት ሴቶችን ይዞ መገኘት ይህ በጣም 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 የወጣ ሊወገዝ የሚገባው ጉዳይ። በእርግጥም ብዙ ጊዜ ሲያስወግዝም ነበረ። ማንም ሰው እንኳን አይደለም ካህን ሆኖ ምእመን ሆኖ እንኳን ሁለት ሚስቶች ሊኖሩት የሚገባ አይደለም። በስርዓተ ተክሊል የተጋባ ሰው እንኳን ከሌላ ሰው ጋር ቢሄድ እንኳን ሚስት የመፍታት ዕድሏ ሰፊ ነው፣ የተፈቀደላት ነው። አልፈልግም ካለች እና እንኳንስ ቆቡን አግብቶ ከክርስቶስ ውጭ ሌላ ጮኛ ሊኖረኝ አይችልም ብሎ ከክርስቶስ ጋር ተጣብቆ ቆቡን አግብቶ የሚኖር ሰው ሁለት ተጨማሪ ሚስቶች ደግሞ ሲኖሩት ደግሞ ሊሆን የሚችለውን ነገር ማሰብ ቀላል አይደለም እና በጣም ብዙ ጊዜ ተመክረዋል። ወደ ሚዲያ እንዳይወጣ ብዙ ጊዜ ተብለዋል። ነገር ግን እሳቸው ማን ምን ያገባዋል አይነት ነገር ነው እያላሉት። እንግዲህ ጎፋ ቅዱስ ገብርኤል ካቴድራል ያላችሁ የአስተዳደር አካላት ምእመናንም ይህንን ነገር እንድትቃወሙ እንድታወግዙ ያስፈልጋል። ካህናትም ደግሞ አልፎ ተርፎ ደግሞ መረጃውን ደግሞ ለሚመለከተው የቤተ ክርስቲያን የሕግ ክፍል የሚሆን የሚመለከተው አካል ነገሮችን በተለይ እናንተ ጋር ያለውን ሰፋ ያለ መረጃ ስለሚኖር እኔም ባጠያየኩት መሰረት እናንተ ደግሞ የሚገባው በኩ ሄዳችሁ ወይ ደግሞ ማድረግ ያለባችሁን ነገር ብታደርጉ የተሻለ ነው ብዬ አስባለሁ። ስለዚህ ማንም ሆኖ ኦርቶዶክስ ቤተክርስቲያን ሊቀልድባት አይገባም። እንግዲህ እኚህ ሰው ናቸው ዛሬ እንደምታዩቸው ፈታ ብለው ቅዱስነታቸውን እንኳን አደረሶ ለማለት ከፊት የተገኙት ማለት ነው እና በጣም ያስነውራል። ቤተክርስቲያናችን እንዲህ አይነት ሰዎች ሊኖራት የሚገባ ነገር አይደለም። በተቻለ መጠን ቤተክርስቲያን ከእንዲህ አይነት ሰዎች ከፈተና የሚዳርጉ ስለሆነ ልንጠነቀቀው ይገባል የሚል ነገር ነው። አንድ ሁለት ቪዲዮዎች ብቻ እንመልከትና እናውቃ። Different language. Kimbaye, Simbaye, Kaya Kalamaran is Kasaga, Nobaye, Simbaye, Yasaya, Hingan, Diras, Asbona Garbahuna, Bielani, Nagua, Kobi, Hona, my girl, Kasaman and my birds, a baby, our love. Now what cut silicona? Silicona, when you that's it all. Lucky as a martyr, that's what happened. Are you guys having a good time? I cannot hear you. Are you guys having a good time? Okay, let's go to the next song. It's called Makupenda. It's Swahili, all the way from Ethiopia. Thank you all so much.
Come on, we can do better than that. Round of applause for her, please.